ሰላም ጤና ይስጥልን ውድ ተከታታዮች እንኳን ወደ ቻናላችን በሰላም መጣችሁ። አሁን ነሐሴ ወር ላይ እንገኛለን። ነሐሴ ማለት ለኢትዮጵያውያን የክረምት ማጠቃለያ የጭጋግ መክፈፊያ ወደ አዲሱ ዓመት የምንሸጋገርበት የለውጥ ወር ነው። ነገር ግን በመቶ ሺዎች ለሚቆጠሩ የ1997 እና የ2005 የኮንዶሚኒየም ቆጣቢዎች ነሐሴ ማለት የጉጉትና የተስፋ ወር ነው። በየቀኑ በሚመጡልን አስተያየቶች ተመልካቾቻችን አንድ ተመሳሳይ ጥያቄ እየጠየቁን ይገኛሉ። አዲሱ ዓመት መግቢያ የቤት ዕጣ ይወጣል ወይ? ከንቲባ አዳነች አቤቤ በቅርቡ ለምክር ቤት የገቡት ቃልስ ይፈጸማል ወይ? የ1997 እና የ2005 ቆጣቢዎች የዓመታት እንግልት በመስከረም ወር ማብቂያ ያገኛሉ ወይ? የሚሉ በርካታ ጥያቄዎች እየተነሱ ነው። ዛሬ በዚህ ልዩ ዘገባችን ከከንቲባዋ ይፋዊ መግለጫ፣ ከከተማ አስተዳደሩ የቤት ልማትና አስተዳደር ቢሮ የተገኙ መረጃዎችን፣ የግንባታዎችን አሁናዊ ደረጃና የፋይናንስ ሁኔታዎችን መነሻ በማድረግ ይህንን ትልቅ ጥያቄ በዝርዝር እንመለከተዋለን። ዕጣው ለመውጣት ምን ያህል ተቃርቧል? የትኞቹ ሳይቶች ናቸው ሙሉ በሙሉ ተጠናቀው ዝግጁ የሆኑት? መሬት ላይ ያለው እውነታና የመንግስት ዝግጅት ምን ይመስላል? ቪዲዮውን አሁኑን ላይክ በማድረግ ጀምሩ። ለሌሎችም እንዲደርስ ሼር አድርጉት። እስከ መጨረሻው አብራችሁን ቆዩ። ከዘንድሮም እንዲሁ ኮንቲኒየስ እየሰራን ባለናቸው ቤቶች ዕጣ ይወጣልና የዕጣው ተጠቃሚ ይሆናሉ። ቅድሚያ እነኚህን 100,000 ቤቶች ስንጨርስ ቅድሚያ የምንሰጠው እየቆጠቡ ላሉት ነው። ሲቆጥቡ ቆይተው አሁንም እየቆጠቡ ላሉት ቅድሚያ እንሰጣለን። በባህል ቤቶች አሁን እጃችሁ ላይ ያጠናቃችሁ በቅርብ እንኳን ይወጣል ብለን ብናስብ ክብርት ከንቲባ ከ100,000 በላይ ቤቶች በየዓመቱ ለማውጣት እየሰራን ነው ብለዋልና 97 እና 2005 ቤቶች እየተገነቡ ያሉት እነዚህን ወገኖቻችንን ነው። ስለዚህ እስከ 95 እጅ የደረሱ ቤቶች አሉ። ምናልባት ምክር ቤቱ በሚቀጥለው ክትትል ማየት ከቻለ አቃቂ ወርቁ ሰፈር ተብሎ የሚጠሩ አካባቢ ላይ እየተጠናቀቁ ያሉ ቤቶች አሉ። አሁንም አቃቂ ገላንጉራ ላይ እየተጠናቀቁ ያሉና በስፋትም እየተጀመሩ ያሉ ቤቶች አሉ። ቱሉ ዲምቱ ወደ ማጠናቀቅ ደረጃ ላይ ያመጣናቸው ቤቶች አሉ። ገርጂ በተመሳሳይ ሁኔታ እየተጠናቀቁ ያሉ ቤቶች አሉ። ወደ ዋናው ጉዳያችን ከመሄዳችን በፊት ቀደም ባሉት ዓመታት በአዲስ ዓመት ዋዜማ ወይም በነሐሴና መስከረም ወር የኮንዶሚኒየም ዕጣ የመውጣት ልምድ ነበረ። ታሪክ እንደሚነግረን አብዛኞቹ ትላልቅ የኮንዶሚኒየም ዕጣዎች የወጡት በዚሁ በነሐሴ ጳጉሜና መስከረም ወራት ነው። የከተማ አስተዳደሩን የቤት ዕጣ ታሪክ ወደ ኋላ ተመልሰን ስንመረምር የምናገኘው እውነታ ይህንን ያረጋግጣል። የነሐሴ ወር ዕጣዎች ለምሳሌ በነሐሴ 2005 ዓ.ም የተካሄደው የ7ኛው ዙር ዕጣና በነሐሴ 2008 ዓ.ም የተካሄደው የ9ኛው ዙር ዕጣ በሺዎች የሚቆጠሩ ባለዕድለኞች የኮንዶሚኒየም ቤታቸውን ቁልፍ የተረከቡበት በዚሁ በነሐሴ ወር መጨረሻ ላይ ነበር። በጳጉሜ 2009 ዓ.ም የተካሄደው የ11ኛው ዙር የኮንዶሚኒየም ዕጣ አዲስ ዓመት ሊጠባ ጥቂት ቀናት ሲቀሩት ለአዲስ አበባ ሕዝብ የተሰጠ ትልቅ የአዲስ ዓመት ስጦታ ነበር። በተጨማሪም በመስከረም 2006 ዓ.ም የ8ኛው ዙር ዕጣ መስከረም አጋማሽ ላይ ይፋ ተደርጎ እንደነበር ይታወሳል። ይህ ታሪካዊ መረጃ የሚያሳየን ምንድን ነው? የከተማ አስተዳደሩ አዲስ ዓመት ሲጠባ የቤት ዕጣ የማውጣት ረጅም ባህል እንዳለው ነው። ስለዚህ አሁን ነሐሴ ወር ላይ መሆናችን እና ወደ መስከረም መሸጋገራችን ለቆጣቢዎች ትልቅ ተስፋ የሚጭር አጋጣሚ ነው። ወደ ዋናው ጉዳያችን ስንገባም አብዛኞቻችሁ እንደምታስታውሱት ከንቲባ አዳነች አቤቤ በቅርቡ ለከተማው ምክር ቤት በሰጡት ይፋዊ መግለጫ ላይ የቤት ልማትን በተመለከተ ትልቅ ተስፋ የሚሰጥ ንግግር አድርገው ነበር። ከንቲባዋ በንግግራቸው በአሁኑ ወቅት በርካታ ቤቶች ግንባታቸው እየተፋጠነ ይገኛል። እነዚህ ቤቶች ሲጠናቀቁ ቅድሚያ የሚሰጠው ለቆጣቢዎችና ዝቅተኛ ገቢ ላላቸው የህብረተሰብ ክፍሎች ነው ሲሉ በግልጽ ተናግረዋል። ይህ ንግግር ለዓመታት ተስፋ ቆርጠው ለነበሩት የ1997 እና የ2005 ቆጣቢዎች ትልቅ ሞራል ሆኗል። በተለይም አሁን ነሐሴ ወር ላይ መሆናችን እና ወደ አዲሱ ዓመት 2019 ዓ.ም መስከረም ወር እየተቃረብን በመሆኑ ህዝቡ የአዲስ ዓመት ስጦታ ይሆንልናል በሚል ትልቅ ጉጉት ውስጥ ይገኛል። ነገር ግን እዚህ ጋር በጥንቃቄ ልናያቸው የሚገቡ ሁለት ዋና ዋና ነገሮች አሉ። የቀኑ አለመወሰን። ከንቲባዋ በዚህ በጀት ዓመት ወይም በቅርቡ አሉ እንጂ በእገሌ ቀን ማለትም በነሐሴ ወይም መስከረም ወር ዕጣ ይወጣል ብለው የተወሰነ ቀን አልተናገሩም። የቴክኒክና የመሰረተ ልማት ማጠናቀቂያ ጊዜ። ዕጣው ከመውጣቱ በፊት በቢሮ በኩል ሊጠናቀቁ የሚገባቸው በርካታ ዝግጅቶች አሉ። ስለዚህ አሁን ጥያቄው መሬት ላይ ያለው የግንባታ ሂደት፣ የሊፍት ተከላና የመሰረተ ልማት ዝርጋታ በአዲሱ ዓመት ዋዜማ ለዕጣ የሚበቃ ደረጃ ላይ ደርሷል
ደርሷል ወይ የሚለው ነው። ለመሆኑ በአሁኑ ሰዓት በአዲስ አበባ ከተማ አስተዳደር እጅ የሚገኙትና ለዕጣ ይበቃሉ ተብለው የሚጠበቁት ቤቶች የትኞቹ ናቸው? በከንቲባዋ መግለጫ መሰረት በከተማዋ በድምሩ ከ100 ሺህ በላይ የተለያዩ የቤት አማራጮች በግንባታ ላይ ይገኛሉ። ከነዚህ ውስጥ ግን አብዛኞቹ ቆጣቢዎች አይናቸውን ጥለውባቸዋል ያሉትን እና ከ90% በላይ ግንባታቸው የተጠናቀቁትን ቤቶች ለይተን እንመልከት። አንደኛ፣ መሰረተ ልማታቸው የተሟላላቸው የነባር ሳይት ቤቶች ቀደም ሲል በውሃ በመብራትና በፍሳሽ ማስወገጃ እጥረት ምክንያት ሳይተላለፉ የቆዩ ቤቶች ነበሩ። ከተማ አስተዳደሩ ባለፉት ወራት ከ5 ቢሊዮን ብር በላይ በቦንድ በመበደር የእነዚህን ቤቶች የመጨረሻ መሰረተ ልማት የማጠናቀቅ ወይም የፊኒሽንግ ስራ ሲሰራ ቆይቷል። እነዚህ ቤቶች አሁን ላይ ሙሉ በሙሉ ሊባል በሚችል ደረጃ ለመኖሪያ ዝግጁ ሆነዋል። ሁለተኛ፣ የሊፍት ገጠማ የተደረገላቸው ህንፃዎች ለዓመታት ትልቅ እንቅፋት ሆኖ የቆየው ባለ 15 ፎቅ ህንፃዎች የሊፍት ጉዳይ ነበር። እንደ አራብሳና ሌሎች ሳይቶች ያሉ ህንፃዎች ላይ ሊፍቶች ተገዝተው የሲቪል ወርክ ስራቸው ሲከናወን ቆይቷል። ባለፉት ወራት በበርካታ ሳይቶች ላይ የሊፍት ገጠማው መጠናቀቁ ለዕጣ መውጣት ትልቅ አዎንታዊ አመላካሽ ነው። ሶስተኛ፣ የመንግስትና በግል ሽርክናና የመደበኛ በጀት ቤቶች በመንግስት በጀት ብቻ እየተገነቡ ያሉ 50 ሺህ ገደማ ቤቶች አፈጻጸማቸው ከ40 እስከ 60 በመቶ ደርሷል። እነዚህ ቤቶች ሙሉ በሙሉ ባይጠናቀቁም በቀጣይ ዓመት አጋማሽ ሊደርሱ የሚችሉ ናቸው። ስለዚህ አሁን ለዕጣው ዝግጁ ናቸው ተብለው የሚገመቱት በዋናነት መሰረተ ልማታቸው አልቆ የሊፍትና የመጨረሻ ማጠናቀቂያ የተደረገላቸው አላስፈላጊ መዘግየት የሌለባቸው ቤቶች ናቸው። ቤቶቹ ተገንብተው ብቻቸውን ዕጣ ሊወጣላቸው አይችልም። ከጀርባው የባንክ የክፍያና የውል ሂደቶች አሉ። ከተማ አስተዳደሩ ከነበረበት የ90 ቢሊዮን ብር የባንክ ዕዳ ውስጥ 62 ቢሊዮን ብር መክፈሉን ከንቲባዋ መግለጻቸው ተጠቅሷል። ይህ ምን ያሳያል? አንደኛ፣ የፋይናንስ ጫናን ለመቀነስ ጥረት መደረጉን ያሳያል። ሁለተኛ፣ ለቤት ልማት የሚያስፈልገው የፋይናንስ ፍሰት ለማሻሻል መሰረት ሊሆን ይችላል። ይሁን እንጂ ይሄንን ዕጣው ለመውጣቱ የሚያረጋግጥ መረጃ አድርገን መውሰድ የለብንም። በተጨማሪም የባንክ ውል፣ የቆጣቢዎች መረጃ ማጥራት፣ የክፍያ ሁኔታና ሌሎች የፋይናንስ ጉዳዮች መጠናቀቅ ይኖርባቸዋል። አሁን ወደ ቪዲዮው ዋና ጥያቄ ደርሰናል። በአዲሱ ዓመት ወይም በመስከረም ዕጣው ይወጣል ለሚለው ጥያቄ በእኛ ትንታኔ ሁለት ዋና ዋና ሁኔታዎችን ማሰብ እንችላለን። ሴናሪዮ 1፣ የአዲሱ ዓመት አካባቢ የግንባታ ስራዎች መፋጠን። እንግዲህ ዕጣው በመስከረም ይወጣል ለሚለው ጥያቄ የሊፍት ስራዎች መጠናቀቅ፣ የመሰረተ ልማት ስራዎች መሻሻል፣ የፋይናንስ ጫና መቀነስና የከንቲባዋ መግለጫ እነዚህ ሁሉ በአንድ ላይ ከታዩ በአዲሱ ዓመት አካባቢ የዕጣ ዝግጅት ሊቀርብ ይችላል የሚል ተስፋ ይፈጥራል። ሴናሪዮ 2፣ ጥቂት መዘግየት፣ ነገር ግን የቆጣቢዎች ስም ማጥራት፣ የሶፍትዌር ስራዎች፣ የኦዲት ሂደት፣ የባንክ ውል ወይም የቤቶች የመጨረሻ ስራ ተጨማሪ ጊዜ ከወሰደ ዕጣው ከመስከረም ወደ ቀጣይ ወራት ሊገፋ ይችላል። ስለዚህ እዚህ ላይም በጣም ጠንቃቃ መሆን አለብን። መስከረም ላይ 100% ይወጣል ማለት አይቻልም። እስካሁን ያለው መረጃ የሚያሳየው ተስፋ የሚሰጡ አመላካቾች መኖራቸውን ነው። ከንቲባዋ ቤቶች ሲጠናቀቁ ቅድሚያ ለቆጣቢዎች እንደሚሰጥ መግለጻቸው ለ1997 እና 2005 ቆጣቢዎች ትልቅ ጉዳይ ነው። ነገር ግን ቅድሚያው በትክክል እንዴት ይተገበራል? የትኞቹ ቆጣቢዎች በየትኛው ምድብ ይገባሉ? የቤቶቹ አይነትና ብዛት ምን ያህል ነው? እነዚህ ጥያቄዎች በይፋ የሚወጣውን ዝርዝር ማየት የሚያስፈልጋቸው ጉዳዮች ናቸው። ስለዚህ ቆጣቢዎች የተረጋገጠ ይፋዊ መረጃ እስኪወጣ ድረስ በጥንቃቄ መከታተል ይገባቸዋል። እንግዲህ ዛሬ ያነሳነውን ጥያቄ በአጭሩ ስንመልስ ከንቲባዋ የሰጡት ቃል ይፈጸማልን? የቤት ልማት እንዲፋጠንና ቤቶች ሲጠናቀቁ ቅድሚያ ለቆጣቢዎች እንዲሰጥ የተገለጸው አቅጣጫ ተስፋ የሚሰጥ ነው። የኮንዶሚኒየም ዕጣው መቼ ነው? እስካሁን የተወሰነ ይፋዊ ቀን ካልተገለጸ ቀኑን እንደተረጋገጠ መናገር አይቻልም። ነገር ግን የግንባታ፣ የሊፍት፣ የመሰረተ ልማትና ሌሎች የፋይናንስ ሂደቶች እየተሻሻሉ ከሆነ ይህ ለቆጣቢዎች አዎንታዊ ምልክት ነው። ስለዚህ ተስፋ አለን፣ ግን ይፋዊ ቀን እስኪገለጽ ድረስ ቀኑን እንደተረጋገጠ እንውሰደው። ውድ ተከታታዮች እናንተስ ምን ታስባላችሁ? ዕጣው በአዲሱ ዓመት ይወጣል ብላችሁ ታምናላችሁ? ለ1997 እና ለ2005 ቆጣቢዎች የሚሰጠው ቅድሚያ በትክክል ይተገበራል ብላችሁ ተጠብቃላችሁ? ሐሳባችሁን በኮመንት አጋሩን።
ይህ ቪዲዮ ለሌሎች ቆጣቢዎች እንዲደርስ ላይክ እና ሼር አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። እኛም ከቤት ልማትና ከከተማ አስተዳደሩ የሚወጡ አዳዲስ ይፋዊ መረጃዎችን በቅርበት እንከታተላለን። የዕጣው ቀን በይፋ ሲገለጽ መረጃውን ወዲያውኑ ወደ እናንተ እናደርሳለን። ስለተከታተላችሁን እጅግ እናመሰግናለን። አዲሱ ዓመት የቤት ባለቤት የምትሆኑበት እንዲሆንላችሁ እንመኛለን። ሰላምና ፍቅር ለሀገራችን ይሁን። መልካም ጊዜ